ነጋሽ ሁሴን ከበደ ከማል አብደላ ቢያምህም በደንብ አዳምጠኝ። ጓደኝነት ሌላ ነው፣ ስራ ሌላ ነው። 5% ወለድ ይታሰባል። ተከፍሎ ማለቅ ያለበት የዛሬ 2 ዓመት ልክ በዛሬው ቀን። ከዛ ውጪ ሽርፍራፊ ሰከንድ አልሰጠም። ገባህ? እዚህ ላይ ፈርም። እስኪ ቆይ፣ መጀመሪያ ካርታው ኦሪጂናል ነው? አዎ፣ ፈርም። እዚህ ላይ ፈርም። እዚህ ላይ በቃ ሂድ አማን ሂድና ታከም። እንደፈራው ታደረከው? ህመም ላይ ሆነ በመጸጸቻ ሰዓት አራጣ ተበድረህ ከአላህ መጣላት ትፈልጋለህ? የተበደርኩት ለኔ ብዬ እኮ አይደለም፣ ላንቺም ለልጆቻችንም ይሆናል ብዬ እንጂ። ሐራም በሆነ ሁኔታ በመጣብር ሆዳችንን ከምንሞላ በረሃብ ብናልቅ መርጣለሁ። የጋራ በሆነ ሁኔታ ላይ አላህ የማይወደው እኔ ሚስቴ ያልፈቀድኩትን ነገር እያደረክ አብረን መኖር አንችልም። ይህንን ቼክ መልሰ ካርታውን ካላመጣ አውፉም አለ። አባታችን ህመሙ ሲጸናበት ከአቶ ነጋሽ በተበደረው ብር ስናሳክመው ቆይተን ከበሽታው መዳን ባለመቻሉ ወደ አኺራ ሸኘነው። ምንድነው? ምን አትመላለሽብኝ? ምንድነው? ችግር ካለ ንገሪኝ። ገንዘብ ነው ያስፈልገሽ? ነይ ያለሽ ይኸው በመጣችሁ ቁጥር እኔ መስጠት ነው። ያዥ። ምንድነው ችግርሽ? በቃ አትመላለሱብኝ። ያዥ ገንዘብ ከፈለሽ ውሰጂ፣ አለዚያ እንዳትመጭብኝ። እናታችንን በሱ ብስጭት ስትማቀቅ ቆይታ ከበሽታዋ ጋር ሕይወቷን አጣች።
አባታችንም እናታችንም ወደ አኺራ የሄዱብን የየቲም ልጆች ነን። እኔ ታክሲ ሹፌር፣ እህቴ ፍርዶስ የሕፃናት ትምህርት ቤት አስተማሪ። አባታችን ጥሎብን በሄደው ዕዳ እኛ እንሰቃያለን። የአባታችን ወዳጅ አቶ ነጋሽ ግን በየጊዜው እያስጨነቁን ይገኛሉ። አላህ ሂዳያ ይስጣቸው። ለእኛም እጃችሁ ከምን የሰው ልጅ ለልጆቹ ሀብት ንብረት ገንዘብ ወርቅ አውርሶ ይሞታል። የእናንተ አባት ዕዳ አውርሶ ችግር ውስጥ አላችሁ። እናውቃለን አቶ ነጋሽ፣ ዕዳውን ለመክፈልም የቻልነውን ያህል እየጣርን ነው። አሁን ግን በዚህ ምሽት ለምን አስጠሩ? ናፍቃችሁኝ ልበልህ? ስማ፣ አባታችሁ የቤቱን ካርታ አስይዞ የተበደረውን ገንዘብ ከነወለዱ ከፍሎ በጨረሻው ጊዜ በውሉ መሰረት 1 ወር ከ1 ቀን ብቻ ነው የቀረው። ገባህ? ኢንሻአላህ አላህ ካለን ከፍሎታል። ካላለ ደግሞ በውሉ መሰረት ቤቴን አስረክባችሁ ውልቅ። እባክዎን አቶ ነጋሽ ትንሽ ጊዜ ታገሱ። ብታገስ ከየት ልታመጪ? ብር እንደ ዝናብ ከሰማይ ሿ እያለ ሊፈስልሽ ፈሰሰ። በልቀማ በያን ሿ ቆጥረሽ የኔን ድርሻ ከነወለዱ ስጪ። ወይስ እንደ አይሮፕላን ሹ እያለ መጥቶ You know, when I was Addis, which means 95, minimum infrastructure like you. You know, there is no building. There is no lights, Myanmar lights. Wow. Oh. Friend, don't want to cuss this now. የነገርሽኝን ነምበር ነግሬው ነበር። Hello. Everything is cool. ባይንካ ላይ ያታምን I swear ባየሁት እንጂ አድርጌያለሁ። Oh, yeah, tomorrow at the morning ሄጄ እሰጣችኋል። አሁን ወደ ቤት እየሄድን ነው። Okay, call me. ተወልደን ካደግንበት ተገደኑን ልቅ ልንል ድፍን 1 ወር ቀረን አይደል? አባታችን አራጣ ሐራም መሆኑን እያወቀ ገብቶበት ኋላ በጸጸት ኑሮ ቢያልፍ፣ እናታችን ግን በጥሩ ኢማንና ስነ ምግባር አሳድጋናለች። ኢማን በገንዘብ ቢመነዘር የእናታችን ኢማን ለማንም ይተርፍ ነበር። ዱንያ ላይ ብትመነዝር ምን ያህል ጊዜ ላኖርሽ? ለማንኛውም እኛ የቻልነውን ያህል እንጣር፣ የተቀረውን አላህ ይሙላበት። ታውቃለህ ወንድምጋሽ፣ አሜሪካ ያለ ከምትልክልኝ ነገሮች ሁሉ በጣም የምወደውም የሚስማማኝ ሎሽንና ሻምፖዎቹን ነው። ገና ምን አይተሽ? እዚያኛው ባግ ውስጥ ብዙ ነገር አለ፣ ያንቺንም የኔንም ህይወት የሚቀይሩ። እንዴ ወንድምጋሽ፣ ካሁን ወደ አሜሪካ ትመለስም ማለት ነው? Of course. ካሁን በኋላ ስደት በቃ። ጠንክሬ በመስራት የሚበቃኝን ያህል ገንዘብ ይዤ መጥቻለሁ። የሚያስፈልገንን ቤት፣ መኪና፣ ላንቺ ደግሞ ሱፐርማርኬት። Why not? ሌላ ማን አለኝ? ወላጆቻችን ተከታትለው ሲሞቱብን ገና በልጅነቴ አንቺን አክስታችን ጋር አድርጌ አገር አቋርጬ በሱዳን በኩል እኮ አሜሪካ የገባሁት ዘላለም ባሪያ ሆኖ ለመቅረት አይደለም። you know? ትንሽ ብትታገሰኝ እኮ ስራ ቦታ ትጥለኝ ነበር። ኧረ ረፍዶብኛል።
ገና ጋራጅ ሄጄ ደግሞ እግር አሰራለሁ። ረዳቱም እየጠበቀኝ ነው። እኔ የምልህ ለምን የመኪናውን ባለቤት እየሰራው መከፍሎት ብለ ብር ብትበደራቸው? በአሁን ጊዜ 1 ብር አምኖ የሚሰጥ የታል ብለሽ ነው? እንግዲህ አላህ ይድረስልና። እንደሱ ነው የሚባለው። ከአላህ እዝነትና ራህመት ተስፋ አይቆረጥም። የሰው ልጅ በሰበብ አስባብ ውስጥ ነው መገኘት ያለበት። በይ አንተ የማን ነው? ተሳፋሪ ረስቶ ተወርዶ ነው። በተደጋጋሚ አግባ ብለህ እምቢ ያልከኝ አይደል? ኢንሻአላህ አንድ ቀን ትክክለኛ ምክንያቴን እነግርሻለሁ። ለማንኛውም አሰላሙ አለይኩም። በሩን ክፈችልኝ ቶሎ በይ። እንዴ ወንድም ጋሽ ተነሳ እንዴ? ያ ታውቂያለሽ፣ ያቀረብሽልኝ ቁርስ በጣም አሪፍ ነበር። ጨጓራዬን ይነካኛል ብዬ ፈርቼ ነበር፣ ግን በጣም ቆንጆ። ወላሂ በል። አይ ስዌር። መድኃኒትህን ግን ወሰድክ? ሐኪሙ ሲያምህ ነው ውሰድ ያለኝ። አላመመኝም። ዛሬ ግን ከቤት ባትወጣ ደስ ይለኛል። ገና የጉዞ ድካም አለቀቀ። አታርፍም? ለቆኛል። እንቅልፍም በደንብ ተኝቻለሁ። ዶክመንቶቹንና ወርቁን ባንክ ማስገባት አለብኝ። ጥቂት ዶላሮችም ደግሞ ለመንቀሳቀሻ መመንዘር አለብኝ። ታዲያ ይህን ሁሉ ዕቃ ይዘህ ብቻህን? አብሬ መሄድ አለብኝ። ማታ ተነጋግረን። ሰዎቹ ያመጣሁላቸውን ዶክመንት በጠዋት ነው የሚፈልጉት ብዬሽ ልጁ አደራ ብሎኛል። ባይሆን እስከ ዘረዝር ድረስ ጥቂት የኢትዮጵያ ብሮችን ስጭኝ። ይኸውልህ ኮንትራት፣ ኪራይ ምናምን በፍጹም እንዳትጠቀም። ከውጭ የመጣህ መምሰል የለብህም። እንደ ማንኛውም ሰው በኖርማል ታክሲ በርጋ ያዝና ባንኩ ጋር ጣለኝ ትለዋለህ። እኔ እየቀለልኩ አይደለም። አዲስ አበባን አያውቃትም ብለሽ ነው አይደል? አይዞሽ። ባይሆን እስክመለስ ድረስ ለሱፐር ማርኬት የሚያስፈልግሽን ነገሮች ዘርዝረሽ ጠብቂ። መኪና እስክንገዛ ድረስ ለመንቀሳቀሻ የሚሆነንን አንድ መኪና እንከራያለን። ስመለስ ባይ። ቻው።
ምን ነው ጋቢና የነበረው ሰው የተወረደ እንዴ? ወጪ ወራጁ እኮ ነፍ ነው። እንዴት አስታውሳለሁ? ባክሽ ሻንጣውን ረስቶ ወርዷል። ኧረ እባክህ በቃ ቻፓ ካለው ግማሹ እኔ ነው። አስታወስኩ፣ ባንኩ ጋር እና ምን ልትሆን? ሰውየውን አፈላልገን ንብረቱን መመለስ አለብን። እንዴ እኛውን ብለን አልሰረቅነው፣ ራሱ ጥሎ ለወረደ ደግሞ ቦታችን እኮ አለ። ቆይ እስኪ አንዴ ደውልልሃለሁ። ቆይ ኧረ ሹፌር ቸኩለናል እኮ ምንድን ነው? ይቅርታ ወንድሞቼ። እና እኛን አድርሰን አትመለስም? እንዴት አላደረበት ቦታ ታክሲ የምናገኝበት ቦታ ብልሰናል። ገንዘቡን እንመልስላችሁና በሌላ ተሳፈሩ። ቶሎ በል፣ ሰውየው እንዳያመልጠን። ይሄው የታል ታዲያ? በባዶ መጣን። ከዚህ በኋላ የሥራ ጊዜያችን ባክኗል። ለባሉ ከምንሰጠውም አይሞላልን። ለማንኛውም ሻንጣውን ለመመለስ የቻልነውን ያህል ጥረት ማድረግ አለብን። አረ አሁን ከዚህ ሁሉ እንዴት አድርገን ነው ሰውየውን የምናገኘው? ምናልባት እኮ ፈጣሪ ጥሎልን ቢሆንስ? እንዴ ይህ ማየሰው ሀቅ ነው። ይልቅ ውስጡ ምን እንደያዘ ለምን ከፍተን አናየው? ምናልባት የሚያጓጓ እንዳትጨርሰው። ይህ ሻንጣ ምን እንደያዘ አላህና ባለቤቱ ብቻ ነው የሚያውቀው። አትክልትም ይሁን ልብስ፣ ወረቀትም ይሁን ገንዘብ የባለቤቱ ነው። መመለስ ይጠበቅብኛል። ከቻልክ አግዘኝ፣ ካልሆነ ነው ይወጣዋል። በህይወቴ መልካም ስራ ሰርቼ አላውቅም። ይህንን አጋጣሚ መጠቀም ይኖርብኛል። እሺ ዝጋው፣ እንሂድ። ይኸውልህ መጀመሪያ አይነ ቦታ ላይ ቆንጆ ቤት እንፈልጋለን። ለነገሩ ለደላሎቹ ደውዬ ነግሬያቸዋለሁ። ሽልፍ ማሰራት ነው። እሱንም ለአንድ ብረታ ብረት ድርጅት ደውዬ ነግሬያለሁ። በቃሽ! ምን ሆነሃል? ምንድን ነው የሆንከው? God damn it! ሁሉም ነገር ውሃ በላው። ምኑ? ሁሉም ነገር አልኩሽ እኮ አይገባሽም። እንዲያውም ካሁን በኋላ የእኔ በሕይወት መቆየት ምንም ትርጉም የለው። ኤልያስ ኤልያስ! እሺ መኪናዋ እንዴት ነች? መኪናዋም ዛሬ አልረበሸችንም። እግሯን አሰርቼላት ነበር። ሰላም ናት? ሰላም ነው። መሽቷል። እኔ ልሂድ። ትሄድ? ደግሞ ሻንጣ ይዛል። ምንድን ነው? አንድ ተሳፋሪ ረስቶት ወርዶ ነው።
ለማግኘት ፈልገን ነበር ግን ዘገየን መሰለኝ አልቻልንም። ለመሆኑ ውስጡ ምን እንዳለ አውቀሃል? አይ ከፍቼ አላየሁትም። እስኪ አምጣው እንየው። ይቅርታ አላደርገውም። ምን አልክ አንተ? አንተ ነህ እኔ ጠይቄህ እምቢ የምትለው? እንዲህ የሚያስቆጣውት አልመሰለኝም። ቢሆንም ግን ይሄንን ለባለቤቱ ነው መመለስ ያለብኝ። ስማ እኔ እኮ የመቀበል መብት አለኝ። ማንኛውም ንብረቴ ላይ የተገኘ ዕቃ ሁሉ የኔ ሊሆን ይገባል። እኔ ግቢ ውስጥ አንድ ዕቃ ብታገኝ ለማን ነው የምትሰጠው? ሁለቱም በጣም ልዩነት አላቸው። ያ የራስዎ ንብረት በራስዎ ግቢ ላይ የተገኘ ነው። ይሄኛው ግን የሌላ ሰው ንብረት በራስዎ መኪና ላይ የተገኘ የሰው ሐቅ ነው። የእርሱ ሐቅ የመኪናዋ የቀን ገቢ ነች። ስለዚህ ይህንን ለባለቤቱ መመለስ አለብን። እንግዲያውስ ከሻንጣውና ከመኪናው ቁልፍ አንዱን ምረጥ። شكرا. السلام عليكم. وعليكم السلام ورحمة الله وبركاته. ይሄ ፍሪጅ የሸጥኩበት ብር ነው። ቴሌቪዥኑንና ሶፋውን የሚገዛው ሰውዬ ስትስማሙ ደውሉልኝ ብሏል። ምን ሆነሃል? የተረበሽክ ትመስላለህ። የምን ሻንጣ ነው? ምንም አትበኝ አስማ። ዝርክርክ ወንድምሽ ተስፋውን ሕይወቱን ሜዳ ላይ በትኖ ተስፋሽን ሲያጨልም ወንድሜ ትይዋለሽ። እሺ እንደዚህ መሆን መፍትሄ ነው? ያጣሁት ምን እንደሆነ አልገባሽም ልበል? ቆይ ውስጡ ምንድን ነው ያለው? 18 ዓመት ላቤን ጠብ አድርጌ በቀን 16 ሰዓት እየፈጋሁ ባጠራቀምኩት ገንዘብ የገዛሁት ወርቅ ተመልሼ ልሂድ ብል እንኳ ግሪን ካርዴ፣ ቪዛዬ፣ በአጠቃላይ ኦሪጂናል ዶክመንቶች በሙሉ እኮ ነው። ኢንሻአላህ ምናልባት እኮ ሊገኝ ይችላል። ሞኝ ነሽ ልበል? ዛሬ ማን ነው ይህንን ሁሉ ንብረት አግኝቶ የሚመልስ? እንደ ሞተ ዘመድ ቆጠሪው። ለምን ከፍተን አናየው? ምናልባት እኛም ችግራችን እንድንወጣበት አላህ ሰበብ አድርጎልን ሊሆን ይችላል። ፍርዶስ ስራዬን ያጣሁት የሰውን ንብረት መክፈት አልችልም በማለቴ ነው። ስለዚህ ምንም ሳይነካካ ለባለቤቱ መመለስ አለበት። ሰውየው ቢገኝ እሺ፣ በአዲስ አበባ ምድር አንድ ዕቃን የጣለ ሰው አገኛለሁ ብሎ ማሰብ ዘበት ነው። በእርግጥ ሊከብድ ይችላል።
የአላህ ፍቃድ ከሆነ ግን ሰውየው የቱንም ያህል ርቆ ቢሄድ ንብረቱን ያገኛል። ስለዚህ የተቻለኝን ሁሉ ማድረግ አለብኝ። ቆይ እሳቸው ምን መብት ኖሯቸው ነው የወላጆቻችንን ቤት የሚሸጡት? አባታችን ከችግሩ የወጣ መስሎት ሙሉ መብት ሰጥቷቸው ነው። ስራህን አጣ፣ ሻንጣውንም አልከፍትም አልክ። አንድ ሰው ፈልጋለሁ ብለህ ዝም ብለህ ስትባዝን ምንም ነገር ሳናደርግ የዛሬ ወር ይደርስና አቶ ነጋሽ ይመጣሉ። ከዚህ ቤት ሲያስወጡን የት እንደምንወድቅ አላውቅም። ፍርዶስ፣ ለሰዎች ግድ የለሽ መሆን የለብንም። እዝነት ሊኖረን ይገባል። አላህ እዘን ይታዘንልሃል ብሏል። አረ ዘይድ፣ ምናልባት እኮ የሰውየውን አድራሻ የሚገልጽ መታወቂያ ምናምን ነገር ሊኖር ይችላል። ምን አለ ትንሽ ከፈት አድርገን እንየው፣ ከሌለን ተዋለን። አሁን ባሰብኩት መንገድ ካልተሳካ የመጨረሻ አማራጭ እሱ ይሆናል። ኤልያስ፣ ተነስ ቁርስ እንብላ። Please, I want to sleep. እኮ ብላና ትተኛለህ። ከትላንት ጀምሮ እኮ ምንም ነገር አልበላህም። ምግብ እኮ የሚያስፈልገው ለመኖር፣ እኔ ደግሞ መኖር አልፈልግም። ኧረ ኤልያስ ጠንከር በል እንጂ። Please, ልተኛበት፣ otherwise ልውጣ። እሺ፣ እኔ ራስ እወጣለሁ።
ሄሎ ቦርሳ ጠፍቶብኝ ነበር። ሻንጣውን መኪና የትኛው ቦታ ላይ ነበር የጣልከው? ተሳስተሃል የኔ ወንድም። ሄሎ ሄሎ ሄሎ። ከለሩ ሻንጣው ራሱ ሲያየኝ ያቀኛል። ይቅርታ ተሳስተሃል። ሄሎ ይኸውልህ የኔ ወንድም፣ ገንዘቡን ተወውና የጠየቅኩን ምልክት ብቻ ንገረኝ። ተሳስተሃል። ሃሎ ከለሩ ሃሎ። ይኸውልህ የኔ ወንድም። ሃሎ 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 ሄሎ ሄሎ ሃሎ ሄሎ ሄሎ። ተሳስተሃል የኔ ወንድም። ጋሽ ነጋሽ 13 ቀን ቀራችሁ። እንደ አባት ልምከራችሁና በጊዜ ቅራቅንባችሁን ሰብስባችሁ መውደቂያችሁ ብትፈልጉ ይሻላችሁ። አለበለዚያ ችግር ያጋጥማችኋል። ጎረምሳዊታ አሁን ወጣ ብሎ ነው ገንዘብን ሊያመጣ። ይኸውልሽ ሲመጣ እንደምትዩ አቶ ነጋሽ ጥሩ ሰው በመሆኑ ነው በእዳችን ላይ የማይታሰብ ገንዘቡን ወጪ አድርጎ የገዛውን ነዳጅ እያቃጠለ ሊመክረን የሚመላለሰው በይው። መቼም አይገባሽም አንቺ ጋሽ ነጋሽ። እኛም እኮ ገንዘብ መፈለጋችን በቃ ዝጊ። በማይረባ ነገር ጉንጬን አታልፊው። ከአሁን በኋላ የምፈልገው አንድና አንድ ብቻ ነው። አንድና አንድ ቃል ብቻ። አቶ ነጋሽ ና ገንዘብህን ውሰድ፣ አለበለዚያ ዝም። ገባሽ? ሄሎ ሄሎ ሄሎ። አቤት። ሻንጣው የኔ ነው። ሄሎ አላህን ፍሬ አንቺ ሴት። ኧረ እኔ አላህን እፈራለሁ የኔ ወንድም። ታዲያ ለምን ሐቅሽ ላልሆነ ዕቃ ታስቸግርኛለሽ? ሐቄማ ስለሆነ ነው። አሁንም ልዘጋው። ቆይ አንዴ ባህላ አንዴ በእናት ለምን ትረብሽኛለሽ? አንቺ አልጣልሽም። ልክ ነህ። እኔ አይደለሁም የጣልኩት። ወንድሜ ነው የጣለው። ወንድሜ? አዎ ወንድሜ።
እባክህ በዚህ ሰዓት በጣም እየተጎዳ ነው ያለው። ምልክት ትነግሪኝ? ሻንጣው ቡኒ ሆኖ ጥቁር ስትራይፕ አለው። የጣለው ደግሞ ገቢና ውስጥ ነው። ቡኒ ሆኖ ጥቁር ስትራይፕ ያለው። አፍ በይኝ እኔት። ዘይድ እባላለሁ። ብዙ ሰዎች እየደወሉ ሲቀልዱብኝ ስለነበር ነው። አረ ችግር የለውም። እኔም ማስማ እባላለሁ። እሺ አሁን ምንድን ነው ማድረግ ያለብን? በቃ የፈለጋችሁበት ቦታ ቅጠሩኝና ይዤላችሁ ልምጣ። ማለቴ ምን ይዤ ልምጣ? የሚያስፈልገውን ነገር ንገረኝና። ምንም አያስፈልግም። ምንም የሚያስፈልግ ነገር። እሺ ወንድሜ፣ ግን ሻንጣ ውስጥ የነበረው ልክ ሲጥለው እንደነበረው ነው። የምንገናኝበትን ቦታና ሰዓት ቅጠሩና አሳውቁኝ። በጣም አመሰግናለሁ እኔ ወንድም፣ አላህ ይስጥልኝ። ወላሂ ከማት ውስጥ ነው ያወጣህን። አሁን ወደ ወንድም ሄድና እንደውልልሃለን። እሺ ቴንኪዩ።
ከፍተናነው አላህ ከችግራችን እንድንወጣበት ሰበብ አድርጎልን ሊሆን ይችላል። የዛሬ ወር ይደርስና አቶ ነጋሽ ይመጣሉ። ከዚህ ቤት ሲያስወጡን የት እንደምንወድቅ አላውቅም። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፍርዶስ የለችም ራሴን አሞኛል ብላ ወጣለች። ሹክራን። እሺ ለምን ኤልያስ ያላንተ ማንንም እንደሌለኝ ያወቅ ደሞኮ ትንሽ ብትታገስ ኖሮ ለምኑ እንዴት ነው? ኦኬ አሁን ያለው ደህና ሁኔታ ላይ ስለሆነ እቤት ሄዶ ረፍት ያደርግ። ትንሽ አረጋጊው። አይዞ ቴንሽን ነው ምንም አይደል። ኦኬ ዶክተር። እነዚህ ቤቶች ሰሞኑን መሸጥ ያለባቸው ናቸው። ይሄ ግን መፍጠን አለበት። እንዴ ጋሽ ያለፈው ሂሳብ እኮ አልዘጋንም። ይዝጋ ቅራቅምቦ። እስካሁን የሰጠው መቼ አነሰ? ይሄ እኮ ለሁለተኛ ጊዜ ነው ጋሽ። 10 ጊዜ ይሁን ይበቃል። ከሰጠው ውጪ ቤሳ ቤስቲን አልጨመርልህ። ይልቅ ይሁን እኔ ነኝ ይሻላል። በችግርህ ጊዜ እኮ ሮጠህ ነው ጋር። አሁን እነኚህ ቫት አልከፈልክም፣ ደረሰኝ አልሰጠህም፣ ዋጋ ጨምረሃል እያሉ የሚነዘንዙኝን እነኚህ ጉምሩክ ነው ሰራተኞች አፋቸውን ዝጋል። ሰው ስንት ፋብሪካ አለው? እኔ አንዲት ፋብሪካ ብትኖረኝ ቫት ይንጃንካ ስንት ነገር። ማን ነው ይግቡ? ምንድን ነው? ቆይ ቀስ በል። ምንድን ናት? ከኢትዮጵያ ገቢዎችና ጉምሩክ ነበር የመጣሁት። መጥሪያ ልሰጡት ነው። ነው እንዴ? ቁጭ በል ቁጭ በል እንዴ። እሺ ቁጭ በል። አንተው ራስህ እንዳባት እንዲህ አድርግ ማለት ስትችል እንደው እዛ ድረስ ምን ያስፈልጋል? ዝም ብለህ እኮ ነው። ቆይ ምን ይንጣል? የሚጠጣ ነገር ምንም አያስፈልገኝም አለ እኮ እዚህ አጠገባችን። እሺ ጉዳያችን ሲጨርሰን ስንወጣ ጥሩ ቤት አሳይሃለሁ።
ሄሎ አስማ፣ ሰላም አለይኩም። ወአለይኩም ሰላም ዘይድ፣ እንዴት ነህ? ይቅርታ ሳልደውልልህ ከዘገየሁት ወንድሜ ሆስፒታል ገብቶ ስለነበረ ነው። ምን ሆነ? ያው ትንሽ በሻንጣው መጥፋት ብስጭት ውስጥ ስለነበር። አሁን ታዲያ እንዴት ነው? አልሐምዱሊላህ አሁን ደህና ነው። እቤት ገብቶ ይረፍ ብለው ወደ ቤት ገብተናል። ታዲያ ስለ ሻንጣው መገኘት ነገርሽው? አይ እቤት እንዳገባን ነግሯለሁ ብዬ ነበር። ድካሙ ነው መሰለኝ እንቅልፍ ወሰደው። አዎ ትንሽ ቢያርፍ ይሻላል። እሺ አንተ ግን ሬዲዮን ጠብቀን። እሺ እንደነቃ እነግረውና እንደውልልሃለን፣ ታቀብለናለህ ኢንሻአላህ። እሺ ቴንክ ዩ ቻው። አውፉ በለኝ ወንድሜ። ሻንጣውስ? አቶ ነጋሽ መጥተው 13 ቀን ብቻ እንደቀረን ሲነግሩኝ የሚይዘው የምጨብጠው አጣው። ታዲያ ምን አደረግሽ? አሁን እንዴት ነህ? I'm fine። ተነስና ሻወር ውሰድ። ምግብ ከበላን በኋላ ከባድ ሰርፕራይዝ ነው ያለኝ። ካሁን በኋላ ለኔ ምንም ነገር ቢመጣ ሰርፕራይዝ አልሆን። የጨለመው ህልም ሁሉ እውን ይሆናል። Are you kidding? እየቀለድኩ አይደለም። ሻንጣው እና ሻንጣውን የት አደረግሽው? የሻንጣው ባለቤት አድራሻ ይታወቅ እኮ የኔ ሻንጣ። እና ምን አደረግሽ? አስጨርሰኝ። እኔ እኮ ሻንጣውን የከፈትኩት ያንተ መንከራተት አሳዝኖኝ ነው። ምናልባት የሰውየውን አድራሻ የሚገልጽ መረጃ ካገኘው ብዬ ነው። የሻንጣውን ኪሶች መፈተሽ ጀመርኩ። ከዛ ፓስፖርትና የሰውየውን አድራሻ የሚጠቁሙ መረጃዎች አገኘው። እንዲሁም በርካታ ብሮችና ወርቅ። እኛ ካለብን ችግር አንጻር ደግሞ መፍትሄው እዛ ሻንጣ ውስጥ ብቻ ነበር። ሻንጣውን ልሰጣቸው ወደ አቶ ነጋሽ ሄድኩ። በመንገድ ሳለው ግን ሻንጣውን ከሰጠኋቸው አንተን ወንድሜ ማጣ መስሎ ስለተሰማኝ ወንድሜን ከማጣ ደግሞ ቤቱን ብናጣ መርጬ ሻንጣውን ይዤ ተመለስኩ። አልሐምዱሊላህ። ይኸው አሁን በአድራሻው ለሰውየው መመለስ ትችላለህ። አድራሻው አያስፈልገኝም። የሻንጣውን ባለቤቶች በአላህ ፍቃድ ቀድሜ ያግኝቻቸዋል። ምን? ወይኔ በቃ አሁኑኑ ደውልላቸው። ይቅርታ የደወልላቸው እንደምን ቢዚ ነው። ይቅርታ የደወልላቸው እንደምን ቢዚ ነው። ጠራ። ሄሎ ኤልያስ ነኝ። ኤልያስ ባለ ሻንጣው። ኦ ማይ ብራዘር፣ እንዴት አድርጌ እንደማመሰግንህ አላውቅም። በጣም ኦ ማይ ጋድ። ወረታውን ነው የምከፍለው። ምንም ወረታ አያስፈልገውም። ይልቅ ነገ ጠዋት ስንት ሰዓትና የት እንደምንገናኝ ንገሩ። ታንክ ዩ። እኔ ብዙ ቦታ አላውቅም። እህቴ ታናግሬ። ሄሎ Is he? Oh my God, thank you. Have a seat. Yeah, thank you. Woo, thank you. I can't believe it. Oh, yeah.
Yeah. Thank you, my brother. Thank you. I don't know ምን እንደምል ሁሉም ነገር ከአእምሮዬ በላይ ነው። ምንም ባደርግልህ አረካ ባይሆን አያስፈልገኝም። እርግጥ ከሰራኸው ስራ አኳያ ያንሳል። ደስ ስላለው ነው እንጂ ብዙ ነገሩ ነው አይደለም። ገብቶኛል። የአላህ ምንዳ በዚያ ልደራደረው። ይሄ እውነተኛና ጥሩ ስራዬ ከሆነ ምንዳዬ ከአላህ ዘንድ ነው። እናንተን ደስ ስላላችሁ እኔም በጣም ደስ ብሎኛል። አላህ ይስጥልኝ። I really amazing. በዚህ ጊዜ እንዲህ አይነት ሰው ማግኘት የማይታመን ነው። ይህን አጋጣሚ ሰው ቢነግረኝ ኖሮ በጭራሽ አላምንም። አጅሬ ቀበሮ ምን እንዳለች ታውቃለህ? ለሰው ሞት አነሰው። እውነቷን ነው። አባታችሁ ከስሮ መያዣ መጨበጫ ባጣበት ጊዜ እኔ ነጋሽ ገራገር ሆዴ ያልችል ብሎኝ 200,000 ብር አበድሬ ከጭንቀትና ከማጥ አወጣሁት። አውቃለሁ አቶ ነጋሽ፣ አባታችን አላህ የማይወደውን ሥራ በመስራቱ በጸጸትና በጭንቀት ለበሽታ ተዳረገ። ንግዱም እንደወትሮ አልሆን ስላለው በወቅቱ ሊመልስልዎት አልቻለም። ነግሬው ነበር። ገንዘቡን ከመበደሩ በፊት ነግሬው ነበር። በኋላ ባደረው ቁጥር ወለዱ እንደሚጨምር ጭንቀቱ እንደሚበረታበት ነግሬው ነበር። አቶ ነጋሽ ቆይን የምለው ገንዘቤን ልትከፍለኝ ነው ወይስ ልትነተረከኝ ነው የመጣው? ትንሽ የጊዜ ገደብ ቢሰጡን። ዜይድ የሥራ ሰዓቴን አትሻማብኝ። በዚህች 11 ቀን ቤቱን እንደፈለጋችሁ ፈንጩበት። ከዚያ በኋላ ደግሞ እሱ በተራው ይፈነጭባችኋል። ዜይድ። አቤት። ከአሁን በኋላ ገንዘቤን ከነወለዱ ካልያዛችሁ አይናችሁን ማየት አልፈልግም። ምን ታበጣለህ? ገንዘቤን አምጣ ወይም ውጣ። ውጣ! እሺ። ዘይድ ምን መሰለ፣ ከዚህ በፊት 4ም 5ም እኮ ረድቻለሁ። አሁን ደግሞ ችግር ውስጥ ነኝ። ከዚህ በላይ ልረዳ አልችልም ዘይድ። አውቃለሁ አሁን ያለሁበት የሥራ ሁኔታና የሥራ መቀዝቀዝ ግብሩ ምኑ በጣም ችግር ውስጥ ነኝ ዘይድ። አዝናለሁ። ሹክራን። ምንድን ነው? አይ እቺ ጥርሷ ተሰብራ ነው። ጥርሷ ነች የተሰበረችብኝ። ጥርሷ ተሰበረች? ስማ፣ 4 ቀንና 5 ቀን ሳይሞላ ልታከስረኝ ነው የመጣው? በላውን
ቱታውን አውልቀ ቀጥል። ፈጠን ብለህ ውጣ። እና ምንም እገዛ አታደርጉልኝም ማለት ነው? የጠየቅሽንን ነገር ግን አውቀሽዋል? አዎ፣ እዳይ እስከሚጠናቀቅ ድረስ ደሞዜን በጠቅላላ አልወስድም። በዛ ላይ አሁን ከፍተኛ ችግር ላይ ስላለው ነው። የጠየቅሽንን አውቀነዋል፣ ግን ትምህርት ቤቱ አቅም ስለሌለው ነው። ብንረዳሽ ደስ ይለን ነበር። አቅም የለንም። በጣም እናዝናለን። እቃዎቹን ሸጠን ጨረስን፣ ግን ብሩ ሊሞላልን አልቻለም። ምንድነው ማድረግ ያለብን? ዱዓ ኢላሂ
የአላህ ምንዳ በዚህ አልደራደረውም። ይሄ እውነተኛና ጥሩ ስራዬ ከሆነ ምንዳዬ ከአላህ ዘንድ ነው። እናንተን ደስ ስላላችሁ እኔም በጣም ደስ ብሎኛል። የአላህ ምንዳ በዚህ አልደራደረውም። ሄሎ ሄሎ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አወከኝ? አውቄሻለሁ። አስማ እንዴት ናችሁ? አልሐምዱሊላህ። አንተ እንዴት ነህ? ደህና ነኝ። ወንድምሽ ደህና ነው? አልሐምዱሊላህ። ሄሎ 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 ሄሎ፣ ይሰማኛል። ባለፈ ሻንጣውን የመለስክልለት ማለቴ አየውህና ማለት አስማ የራሳችሁን ንብረት ነው የመለስኩላችሁ። አይ እኔ እንኳን የደወልኩት እናንተ ከምትሰጡኝ በላይ አኺራ አላህ የሚመነዳኝ ይበልጥብኛል። ሹክራን። ይልቅ በዱዓ አትርሽኝ። እሺ ቻው። አይ ቲንክ ጋዜጣ ላይ ካየኋቸው ቤቶች በዋጋም በቦታም የተሻለው ይሄ ይመስለኛል። ምን ነው አስሚ? እኔ ስደሰት አንቺ ታዝኛለሽ? What's wrong with you? No, ከትላንት ጀምሮ ሁኔታሽ ጥሩ አይመስልም። አይ አረ ምንም ያው ሁኔታዎቹ አስገርመውኝ ነው። አይመስለኝም። Anyway, ደላላው ቤቱን ለማሳየት ደውሎ ያሉ አሁን ነው። ስልኩን ደውይ። ስልኩ አለሽ አይደል? ደውይለትና 9 o'clock እንድንገናኝ ንገሪው። ኦኬ ፋይን። ለመደወል ካልፈለግሽ ለደላላው የራሴው ደውዬ እነግረዋለሁ። ኧረ እኔ ቅር አላለኝም። ዘይድ አግብተሃል? አላገባሁም። ለምን? ኤልያስ ያ አግብተሃል? ወይል አላገባሁም። ለምን? ወይል ውጭ አገር ትዳር ካልክ ብዙ ሉዝ የምታደርጋቸው ነገሮች አሉ። ኦፍ ኮርስ ማግባት ነበረብኝ፣ ዘገየሁ። የኔ ምክንያት ብዙ አጥጋቢ ባይሆንም መዘግየቴ ግን በብዙ ነገሮች ጠቃሚ ስለመሰለኝ አላገባው። ለምሳሌ በመጀመሪያ ያንተን ስብዕና ብላ የምትመጣ ከስንት አንድ ነች። ብትመጣ እንኳን ቤተሰቦቿ መልካም ካልሆኑ ተጽዕኖ ያሳርፉባል። ዘይድ እኔ ላንተ
ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። በሩን ማን ከፈተል? ክፍት ነበር። እንደ ትላንትናው ዝግ ይሆናል ብዬ ሰግቼ ነበር። አቶ ነጋሽ ትላንትና ዝተዋል በጣም እና ማረፊያችንን ሳናዘጋጅ ላያችን ላይ ልትሸጡት ነው? እንዴት? ሳትስማሙ ሳትነጋገሩ ነው እንዴ? ለማናገርስ መቼ ጊዜ ሰጡን? ትንሽ ታገሱን ብንላቸው እንኳን አሻፈረኛሉ። አሁን ወንድምሽ የት ነው ያለው? እኔ እንጃ። ያው ያገኘው ሊለቃቅም ነው። ሄሎ ልንቀሳቀስ ነው። ኤግዛክት ቦታውን ንገረኝና እህቴን ይዤ እመጣለሁ። ካልስ ካፌ እንደደረስክ ወደ ግራ ትታጠፋለህ። የአቶ ጀማል ቤት ካል ማንም ሰው ያሳያል። ኦኬ፣ አንተ እዛው ነህ? ኦኬ ፋይን። አይ ቲንክ ከወደድኩት ዛሬውኑ እንጨርሳለን። እሺ፣ እዛው ጠብቀሃለሁ። ሲዩ ናው። ምን ሆና ነው? አይ ታያት እባክሽ፣ ዝም ብላ ነው። እሷ ችግር አለባት። ታያት። እንዴት አይነት ቤት መሰለሽ! ለስንት ሰው አልሸጥም ብዬ መልሼ፣ ለስንት ሰው እኮ አልሸጥም ብዬ መልሼያለሁ። ወደዳችሁት? ያ ኤቭሪቲንግ ኢዝ ፋይን። ያ አሁን መነጋገር እንችላለን። ጥሩ። እንግዲያው የወራሹ ልጅ አለ። አንቺ ልጅ ስሚ፣ ነይ፣ አንቺ ልጅ ወንድምሽን ጥሪ ወይም ደውይለት። ትተዋወቃላችሁ እንዴ? የኔን ህይወት የመለሰልኝ ሰው ነው። ለማንኛውም ወራሹ እሱ ነው። ለነገሩ ከዛሬ ጀምሮ ቤቱ የኔ ነው። እኔ ለአባትየው 200 ሺህ ብር ነው ያበደርኩት። ይሄ ማለት ከነወለዱ በጣም ከፍተኛ ገንዘብ ነው ያለባቸው። ከዛሬ ጀምሮ ለማንም ሰው መሸጥ እችላለሁ። ኦኬ፣ አንተ ምን ያህል ነው ለነሱ አባት ያበደርከው? ያበደርኳቸው 200 ሺህ ብር ነው፣ ግን ዋናው ወለዱ። I will give you 200 ሺህ ብር። ወለዱስ? ዋናው እኮ የሚፈለገው ወለዱ ነው። 200 ምን አለ? ኖ I will give you 200 ሺህ ብር። በቃ እንደውም ለእናንተ አልሸጥም። ውጣ የኔ ወንድም ውጣ። በቃ አልሸጥም። ይህ የቤት ትዕዛዝ ለጥያቄ ስለሚፈለጉ ወደ ጣቢያ ብንሄድ። ቆይ ምክንያቱ ምንድን ነው? እርሱን እዛ ይነጋገራል። ዘይድ አሁን ምንም እንዳትል። ያንተን ውለታ ለመመለስ ከዚህ የተሻለ አጋጣሚ አላገኝም።
You know, አባቴ የተበደሩትን ገንዘብ እኔ እከፍላለሁ። Last time ስንነጋገር የኔን ስብዕና ብላ የምትመጣ ከስንት አንድ ነች አላልከኝም? እኔ ደግሞ ላንተ አላንስም አልኩ። Well, አማቼ እንድትሆን ፈልጋለሁ። ትንሽ ጊዜ ብትሰጠኝና ባስብበት። ምንም ማሰብ አያስፈልግም። ምን ተስማምቻለሁ። እሺ አስሚ፣ ኑሮ እንዴት ነው? ኑሮ አሁን አልহামዱሊላህ፣ በፊትም አልহামዱሊላህ። ሁሉም ነገር አለፈ። ለሁላችንም በዱንያ ላይ የፈረደልን አምላክ ይደንቃል። አቶ ነጋሽ አላህ ቅጣታቸውን ሰጣቸው። እኛም ከነበረብን አጣብቂኝ ችግር አገግመን በጥሩ ሁኔታ ላይ እንገኛለን። ለሁላችንም እዝነቱን ይለግሰን፣ ለሞቱትም በሕይወት ላሉትም። አላህ የጠራና የተብቃቃ ጌታ ነውና። ኢላሂ ያ ኢላሂ ያ ኢላሂ